አረ የፍቅር ያለህ ፍቅር ጠፋ። ወንዶችም ሆኑ ሴቶች በመካከላቸው ፍቅር መስፈኑን ተወና ፍቅር ጠፋና ሁሉም ቆሞ ቀሩ እየተባሉ እየታሙ ነው። የሚያማቸውም የኛ ሰው፣ የሚታማውም የኛ ሰው። አንድ ወንድና አንድ ሴት በፍቅር ተሳስረው ለመኖር የማያስችላቸው ነገር ምንድን ነው? ልጆች ወልደው አንቺ ትብሽ አንተ ትብስ እየተባባሉ ወንድምና የእህት ያህል እየተሳሰቡ የእናትና የአባት ያህል እየተዛዘኑ ለመኖር ችግሩ ምንድን ነው? ችግሩ አለመተማመን ነው። አለመተማመን ደግሞ ፍቅርን ያሳጣል። ፍቅር ከታጣ ደግሞ ሁሉንም ነገር ያደፈርሰዋል። መፈነጋገል ይመጣል። አንዳንዴ ከሚወዷት ወይም ከሚወዱት ከተለያዩ በኋላ ወንዱም በሴቷ ላይ ሴቷን በወንዱ ላይ የደረሰባትን በደል በማስታወስ ልብን ለበቀላ በር መክፈት ይመጣል። አንዴ በደል የደረሰባት ሴት በሌላ ወንድ የምትካስ ወይም እውነተኛ ፍቅርን የምታገኝ አይመስላትም። ወንዶችን ሁሉ አረመኔ አድርጋ ነው የምትቆጥራቸው። እናም ልቧ ለፍቅር ሳይሆን ለበቀላ ይከፈታል። ወንዱም እንዲሁ። በአንድ ወቅት አንድ የውበት ሳሎን ውስጥ ያገኘኋቸው ሴቶች በጨዋታ የተነሳ ሁሉም ስለ ወንዶች መጥፎነት አወሩኝ። እንደነገሩኝ ከሆነ ባለትዳሮች ናቸው፣ ግን ባሎቻቸውን በፍጹም አያምኗቸው፣ በዝምት ይጠረጥሯቸዋል። እንዲያውም ወንዶች ሁሉ አንድ ናቸው የሚል መደምደሚያ ላይ መድረሳቸውን እኒያ የተለያዩ ሴቶች ሲነግሩኝ በእውነት እኔ በጣም ደነገጥኩ። እባካችሁ በርካታ ጥሩ ጥሩ የፍቅር ሰዎች አሉ ብዬ ብደሰኩርም እነሱ ሆይ ያልተዋጠላቸው ምናልባት ከሺህ አንድ ታወጣ እንደሆነ እንጂ ወንዶች ያው ናችሁ፣ ወንድ ወንድ ነው ብለው እቅጩን ነገሩኝ። በእርግጥም ሴቶችን እንዲጠርጣራ የሚያደርጉ በርካታ ድርጊቶች ይፈጸማሉ። በዚሁ በምድረ አሜሪካ እኔ በምኖርበት ዋሽንግተን ዲሲ ውስጥ የተፈጠረውን አሳዛኝና ከግድያ ያልተናነሰ ድርጊት ልንገራችሁ። እንዲህ ነው። እቺ የማውቃት ሴት በንግድ ሥራ የተሰማራች ብር አላት ከሚባሉት መካከል ስትሆን በጭራሽ ወንዶችን አታምንም። እናም ስራዋን እንጂ ብሯን ብለው ዙሪያዋን የሚያንዣብቡትን ጨዋ መሳይ ወንዶች በእጅጉ ትሸሻለች። ቢሆንም በዙሪያዋ ተመልካቿ ወይም የሚቋምጥላት በዛ በረከተ። ሁሉም የኔ ብትሆን የሚል በዛ። ሆኖም በዙሪያዋ ከሚያንዣብቡት ሁሉ ብሎ አንድ መምረጥ አይቀርምና ለኔ እውነተኛ ፍቅር አለው ብላ ከገመተችው ከአንዶች መውደቋ አይቀር ሆነ። ሰውየው እሳት የራስ ያራዳ ልጅ ነው፣ ጩልሌ የሚሉት አይነት። ከውጭ ያለው ጸባይና ከሷ ጋር ሲሆን ያለው ጸባይ ሁለት የተለያዩ ነገሮች እንደማለት ነበር። በውጭ የሚታወቀው በሴሰኛነቱ በብልጣብልጥነቱ ሲሆን ከልጅት አካባቢ ሲደርስ ደግሞ ደንበኛ ጭምት፣ አብዛኛው ወሬው መንፈሳዊ። ሌላው ቢቀር ሙዚቃ ሲሰማ እንኳን አልሰማሁም ወይም አይሰማኝም አይነት ፊቱን የሚያዞር ካሰኘው በጣልቃ መዝሙር እንደመዘመር አይነት የሚያደርገው ነው። ለስላሳ ብጤ ሆኖ ነበር የቀረበው። ልጅትም መረጠችው መሰለኝ ከሌሎች ይልቅ እንግዲህ ልቧን ለሱ እየሰጠች መጣች። ካንተ ጋር ልኑር አለችው። ልኑር ካንተ ጋር ልኑር ብላ የልቧን በር በርግድ አድርጋ ከፈተችለት። ልኑር ካንተ ጋር ልኑር አለችው። ከልብ አፈቀረችው። እሱም ያፈቀራት መሰለ። በዚህ መሃል ሀገር ቤት ገብተው ሰርግ ደግሰው በኦርቶዶክስ ሃይማኖት ደንብና ሥርዓት በሚያዘው መሰረት ሊጋቡ ወሰኑና እስከዛው ግን በቀለበት ቃል ኪዳናችንን እናጥብቀው ብለው ተጫጩ። እናም ከቤቷ ሰተት ብሎ ገባ። ልጅት ከጧት እስከ ማታ ውሏ በንግድ ድርጅቷ ውስጥ ነው። እሱ ደግሞ ወደ ንግድ ቤቷ ዝርም አይልም። አንድም ለሱ ሀብት ግድ የሌለው ለመምሰል፣ ሁለተኛ ደግሞ እንደ ልቡ በውጪ ለመንዘላዘል እንዲያመቸውም ጭምር። ምክንያቱ ግን እኔ ንግድ አልወድም፣ የንግድ ተሰጥኦ የለኝም የሚል ነበር። እናም የሚገናኙት ማታ አልጋ ላይ ነበር ማለት ይቻላል። ሆኖም ግን ከልቧ ትወደዋለች፣ ከልቧ
ታምናለች። በዚህ መካከል እንደ እህቷ የምታያት ሐረርጌ ውስጥ አብረው ያደጉ ጓደኛዋ ዲቪ ሞንሞን ነው አሞናሙና ያመጣታል። እናም እሷ ቤት ታርፋለች። ለዚች ለጓደኛዋ አዎ ባሏን ወይም እጮኛዋን ታስተዋውቃለች። እኔ ስራ ስለሚበዛብኝ ልንከባከብሽ ባልችልም ያው እጮኜ እንደኔ ሆኖ አስፈላጊውን ይረዳሻል፣ ስራም ቢሆን ከሱ ጋር በእረፍት ሰዓት እየወጣችሁ ጠይቁ በማለት አስተዋወቀቻቸው። ጓደኛዋ አሪፍ ቢጤነችና አጅሬ ሰይጣን ይፈታተነው ገባ። ከሰዓት አብረው ተቀምጠው ጫት መቃም ጀማመሩ። የሐረር ልጅ ነችና ምንም እንኳን እርጥቡን ባታገኝም ደረቁን አላጣችም። አብረው መፈረሽ ጀመሩ። ውጪም አዎ ሀገሩን ላሳያት በሚል ሰበብ በየሬስቶራንቱ ወጣ ማለት ጀመሩ። ሰዎችም ይዋቸው ጀመሩ። ታዲያ ድሮ እሷን ለማግኘት ሲያንጃብቡ ከነበሩትና ባለመመረጣቸውም ከሚናደዱት መካከል አንዱ በቀጥታ ቀርቦ ሁኔታው እንዳላማረው በተለያዩ ጊዜያት ከዚህ ሴት ጋር እንደሚታይና ሁኔታቸው እንደማያምር አጥብቆ ይነግራታል። ይህ ቅናተኛ ወሬ ነው በማለት ችላ ብለው አለፈች። አንድ ቀን ራሷን አሟት ነበርና ሳትናገር ድንገት ስትመጣ እነሱ ፈርሸው ተቀምጠው ነበርና አቀማመጣቸው ደስ ባይላትም የወንድምነት የእህትነት እንጂ የሌላ ነገር ይሆናል ብላ ጭራሽ መገመት አቃታት። ብቻ ውስጧን የሆነ ነገር አዎ የጥርጣሬ ጢስ ብጤ ሸቷታል። እጮኛዋና ጓደኛዋ አብረው ከመዋልና ከመቀራረብ ብዛት ከከንፈር ወዳጅነት አልፈው ሌላውንም ፈጽመው ነበርና እሱም የባለቤቱ የልብ ጓደኛ የእህት ያህል መሆኗን እስኪዘነጋ እሷም የጓደኛው እጮኛ ወይም ባል መሆኑን እስክትዘነጋ ድረስ ሰይጣን ልባቸው ውስጥ ሰርጾ ገብቶ በወሲብ ፈረስ ላይ ታች ያስጋልባቸው ጀመር። ይህ በእንዲህ እንዳለ ያ የመጀመሪያውን የጥርጣሬ ወሬ ያቃመሳት ከፈላጊዎቿ አንዱ የነበረው ሰው አሁንም ጠጋ ያለ የጥርጣሬ ጠጠሩን ጣል ያደርግላት ነበር። ኧረ ተይ ዛሬ ስትመከሪ መስማት አለብሽ፣ ሳይቃጠል በቅጠል ይሉብጤ ከወዲሁ ብትባንኝ ይሻላል። እነሱ በተለያዩ ቦታዎች ከመታየታቸው ባሻገር አንቺ ስራ ስትይ እነሱ በገዛ ቤትሽ በገዛ አልጋሽ ላይ የፍቅር ቄጠማን እየቆረጡ ለመሆኑ አልጠራጠርም እያለ የእምነት ልቧን ሸረሸረው። እናም አማካሪዋ አረገችው። እናስ እንዴት አድርጌ እርግጠኛ መሆን እችላለሁ ብላ ምክር ጠየቀችው። ቀልጣፋው ሰውዬ አታስቢ አላት። ዘመኑ ተራቋል፣ የቴክኖሎጂ ዘመን ነው። ስውር ካሜራ፣ አዎ ስውር ካሜራ በሳሎንሽና በሷ መኝታ ቤት ክፍል ውስጥ ባለሙያን ጽቼ አስገጥምልሻለሁ። የዛን ጊዜ ማየት የማይገባሽን ታይና በኔ ላይ እምነት ታሳድሪያለሽ። ታዲያ እውነት ከሆነ ውለታዬን መቼም እንዳትዘነጊው አላትና በአንድ ጠዋት እነሱ በሌሉበት ስውር ካሜራ በረቀቀ ዘዴ ከቤቷ ተገጠመ። አዎ ከሳምንት በኋላ የካሜራውን ውጤት ለብቻዋ ቁጭ ብላ ብትመለከትም መፈጠሯን ጠላችው። ጓደኛዋና ባሏ የማያደርጉት ነገር የለም። የሚፈጽሙት የወሲብ አይነት የሚዘገንን ነበር። አዎ ለጊዜው እጅግ በጣም ተበሳጨች። ምንድነው ቃል ኪዳና ምንድነው ቀለበታ ፍቅር ቤት አሰራ ማላው በልረዶ ካከተካዳን ምንድነው ቃል ኪዳን ምንድነው መሃላ እውነትም ምንድነው ቃል ኪዳን ምንድነው ቀለበታ? አበበ ተካ ልጅት ከፍተኛ ብስጭት ውስጥ ብትገባም መረጋጋት እንዳለባት ራሷን አሳመነች። እናም ቀጣዩ እርምጃ ምን መሆን አለበት ብላ አሰበች። እስቲ በየተራ ለሁለቱም ጥርጣሬ ልግለጽላቸውና ስሜታቸውን ልመልከተው ብላ አሰበች። አንድ ቀን በረፍቷ ሰዓት ውጪ ለምሳ ተያይዘው ወጡ። ጥሩ ምሳ ከበሉ በኋላ ድንገት ሳስበው ለባሏ ጥርጣሬዋን ነገረችው። ከዚች ልጅ ጋር ያላችሁ መቀራረብ አላማረኝም። እንደምታውቀው እንደ እህቴ የማያት ጓደኛዬ ነች። አንተም በጣም የምወድህ ባለቤቴ ጮኛዬ ነህ። ለዚህም ነው እንግዲህ ሁለታችሁንም ስለማምን በነጻነት ቅርርባችሁን የፈቀርኩት። አሁን ግን ሳየው ደስ አላለኝም።
አንተንም እሷንም ተጠራጠርኳችሁ ብላ ስሜቷን ስትናግረው ፈስ ያለበት ዝላያችን የሚሉ ብጤ ዘራፍ አለ ፎከረ እንደ እርጋ ዱባለ የፍየለው ጠጤ ብሎ ማቅራራት ብቻ ነበር የቀረው እንዴት ተጠራጠራለሁ ብሎ ያዙኝ ልቀቁኝ አለ የደም ስሩ በንዴት ተገታተረ አይገርምም ባለቤቱ ግን ነገሩ ሁሉ በውስጧ እጅግ አስደንቋት አረጋጋቸው በቃ ተው አለችው ተው እኔ እወድሃለሁ ከውዴቴ ብዛት እንደ መቅናትም አድርጎ ሊሆን ይችላል እናም በቃ ተው ብላ ጉንጮቹን ስማ አባበለችው በማግስቱ ጓደኛዋን ንግድ ድርጅቷ ቦታ ወስዳ እንዲሁ አነጋገረቻት ተረጣሪዋን ነገረቻት ጓደኛዋም እንዴት ተጠረጠኛለሽ እኔኮ እህትሽ ማለት ነኝ በማለት ያዞም በዋና ጎረፈችባት ነገሩ ውስጧን ያሳቀው አሁንም እሷንም አባበለቻት በቃ ተይዋለቻት እኔ መስሎኝ ሊሆን ይችላል እናም ደግሞ ድንገት ወደፊት እንዳትሳሳቺ ብዬ ነውና ይቅርታ አድርጊልኝ ብላ ተማጸነቻት ይቺ ንጹህ ሴት ከውስጧ ሰውን የማመኛ ነርቧን በጥሳ ወጣችው እናም ከእንግዲህ ሰውን ከማመን ውሻን ቡቺን ማመን ይሻላል ብላ ደመደመች እናም አንድ ቀን አመት ባል ነበርና የባሏን ወንድምና ተጠራች በደንብ ተደግሶ ነበርና ምግቡ ተበላ መጠጡ ወርዶ እየተጠጣ ወሬው በደራበት ጨዋታው በቀለጠበት ሰዓት አንድ ዲቪዲ ወደ ማጫወቻው ከተተች እስቲ አንድ ጉደኛና እውነተኛ ፊልም ልጋብዛችሁ በማለት የተሰበሰቡትን ፈቃዳቸውን ጠየቀች ሞቅታ ቤቱን ሞልቶት ነበር ሁሉም ደስታ ላይ ነው ጓደኛዋ ባሏ የባሏ ወንድምና ታላቅ እህት አው በጸጥታ ቪዲዮን መመልከት ጀመሩ የባሏና የጓደኛዋ አስነዋሪ ድርጊት የተጋለጠበት ፊልም ነበር እንግዲህ ፊልሙ ከብዙ በጥቂቱ ኤዲት ተደርጎ የተዘጋጀ ነው አንድ ቦታ ላይ የጓደኛዋ መኝታ ቤት ተሟሙቋል ለብርጫ ተነጥፏል ሺሻ ሊጨስ ተዘጋጅቷል ባሏና ጓደኛዋ ጎን ለጎን ተቀምጠው ከጫቱ በፊት መሳሳም ጀመሩ በመሃል አቋረጡ ጫቱ ተጀመረ ወዲያው አቋረጡትና ተቃቀፉ መሳሳም ጀመሩ ስሜት እየገነፈለ አስቸገራቸው ተያይዘው ወደ አልጋው ጫፍ አው ልብሶቻቸውን አውልቀው በደስታ ደመና ውስጥ መጥፋት ጀመሩ መርፌና ክር ሲሆኑ ባሏ ዘሎ ተነሳ በቃ ብሎ ጮኸ ሚስቱ ፊልሙን አቋረጠችው በቃ እያለ እንደ እብድ እየጮኸ ወጣ ከመኝታ ቤቱ ገብቶ ጥቂት ልብሶችን በሻንጣ ከቶ ከቤት ወጣ በዚያው አልተመለሰም እሷም ለአመታት አላየችው ምንድነው ታኪዳን ምንድነው ማሃላ ፍቅርካታምና ጓደኛዋ ወዲያውኑ እግሯ ላይ ወድቃ ይቅርታ ጠየቀቻት እሷም ይቅር ብዬሻለሁ በማለት ይቅርታን ሰጠቻት ሆኖም ግን አለቻት አንድ ወር ጊዜ ሰጥሻለሁ ቤት ፈልገሽ ተከራይና ራስሽን ቻይ ለጊዜው የ3 ወር ኪራይ እረዳሻለሁ አለቻት ታዲያስ ደጋረለች እቺ ሴት የባሏ ወንድምና እህት ግን በወንድማቸው አጸያፊ ተግባር እጅግ አፍረው አንገታቸውን ደፉ በተለይቱ እጅግ ታለቅስ ነበርና አው እንደገና እሷን ማባበል ጀመረች ኋላ እነሱም ስለ ወንድማቸው ጥፋት ይቅርታ ጠይቋት ተለያዩ ከዚያ ተገናኝተው አቁ ልጅት ከዚያ በኋላ ተረጋግታ ስራዋን በመስራት ጥሩ ገንዘብ ለመጨበጥ የቻለች ቢሆንም ጥሩ ፍቅርንና ፍቅረኛን ግን ሁለተኛ ሰውን አታምንምና ማግኘት አልቻለችም እናስ ይቺ ሴት ወንድን ባታምን ይፈረድባት ይሆን ሚፈረድባትም ከሆነ ፍረዱባት ሚፈረድላትም ከሆነ ፍረዱላት ውድ የአበሻ ድምጽ ተመልካቾች ቻናሌን ሰብስክራይብ እንድታደርጉ በመጠየቅ ሰላምና ጤናንም በመመኘት ለዛሬ የምሰናበታችሁ አይልቅበት ተሾመ ነኝ ስለተከታተላችሁኝ እጅግ በጣም አድርጌ ከልብ አመሰግናለሁ ሰላም ጤና ይስጥልኝ